አንተ ደደባት ምን ትፈጥራለች? ስማታለሁ። አረ በፈጠረህ አኑ ስነ ስርዓት ይኖር። ከታርገው ካንተ ገውራለሁ። ከታርገው ካሜራማን አንተ ካሜራ አቋርጠው ወንድ እደግመዋለሁኝ ከፈለግሽ። አንተ ስነ ስርዓት ይኖር። እስኪ ስነ ስርዓት ድረስ ስነ ስርዓት ይኖር። ታዩ ማይ ታዩ ቆይ አንተ ያማል እንዴ? ምን ልስማት ሞክራ ነው? አንተ ቆይ አይምሮ ይሰራል እያሰብክ ነው? አኑ ማይኩ ኖርማል ጓደኛ ነች አይደል እንዴ? እንዴት እንደዚህ አይነት ነገር ለማሰብ ራሱ ነው ወንድም ይፈቀራል ሲጀመር? ይብያ ያመጣው ሌላ ነገር አጥፎ ካንተ አጥፎ ካሜራ ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁልን? ባላችሁበት ሰላማችሁ ብዝት ይበልልን ነው የሚባለው። አቢኒዬ ባላችሁበት ብዝት ይበልልን። በውጭም በሀገር ውስጥም ያላችሁ የአኑ ቲዩብ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? ዛሬ ያው አኑ የፈጠረውን ነገር ሰምታችኋል። ከማይታገኝ የነበረውን ነገር እስኪ በደንብ ለቤተሰቦች አስረዳልኝ። በነገራችን ላይ ቢኒ እዚህ አካውንት ላይ ከመጣሁኝ 7 ወር አስቆጠርኩኝ። አይገርምህም? የምሬ ነው የምላችሁ። እኔ በጣም ይቅርታ ማለት ፈልጋለሁ። በደንብ ይቅርታ ጠይቃችሁ። አራው በጣም ይቅርታ ቤተሰብ፣ የምር 7 ወር ሙሉ ጠፍቻለሁ። ያው ግን አንዳንድ ነገሮችን አስተካክያለሁ። ከዚህ በኋላ በአሪፍ ነገሮች ጠብቁኝ። አሪፍ ነገሮችን ይዤ እመጣለሁኝ። ቤተሰቦች ሰብስክራይብ ደግሞ አድርጉኝ። 25000 ምናምን አስገቡኝ። እስኪ እንደው ዝም ብላችሁ ደስ እንዲለኝ እኔ ወንድማቸው ገፋ አድርጉት እስኪ። እዛው ነው ቅርብ ነው ያለው። እና ቤተሰቦቼ መነጽሩ ላውልቋ እና ቤተሰቦቼ ያው 7 ወር ሙሉ ጠፍቼ በጣም ናፍቃችሁኛል። ደግሞ ስመለስ በአሪፍ እንደምትቀበሉኝ ተስፋ አደርጋለሁ። በነገራችን ላይ ያው ባለፈው ማሂ አካውንት ላይ የሰራነው ቪዲዮ አይታችሁታል። ያው ለእናንተ ነው ፕራንክ ነው ብዬ ነገርኳችሁ። ለሷ ግን ሳልነግራት ነው የሄደችው እና ቪዲዮዋን ሁላ የምር አልሰጠዋትም። ፕራንክ ነው ብዬ ለማንኛውም አካውንት ላይ ፖስት ምናምን ብዬ ሳልነግራት ነው ይዘው የሄደችው በዛውና ደብሯታል ምናምን። እኔ ደግሞ ዛሬ ቢኒ ያው እንደ ሽማግሌ ሆኖ ለሷም ጓደኛ ነው ለኔም ጓደኛ ነውና ያው ቢያስማማም ብዬ ነው የጠራሁት። እና ቢኒ ያው ትንሽ ባለፈው ኮሽታ ነገር ፈጥሬያለሁ። ያው ጥፋቱ እሺ ያኑ ቤተሰቦች እኔ አሁንም ድረስ እውነቱን ለመናገር በምን ምክንያት እንደተጣሉ አልነገረኝም። ቪዲዮን ከሰሩ በኋላ ተደባብረው እሷም እንደሄደች ምናምን ነው የነገረኝ። ምክንያቱን አሁንም ድረስ አትነግረኝ። አይ እሷ ስትመጣ ይሻል። ይኸው ቤተሰብ ከሰፈር ጀምረን ስንመጣ እንደዚህ እያለኝ ነው። በቃ እሷ ስትመጣ ምን እንዳደረገ አላውቅም። በቃ ጀስት እንደ ወንድሜ ማለት ስለሆነ የሆነ ነገር ሲያጋጥመው ለእኔ ነው የሚያማክረኝና በቃ ለማስታረቅ የቻልኩትን ነገር ለመሞከር ነው እዚህ ድረስ የመጣሁት። ያው እሱ ጥሩ ሰርቷል፣ እሷ ጥፋተኛ ነች የሚለውን ነገር አላውቅም። ጀስት ሁለቱም ጓደኞቼ ስለሆኑ ለማስታረቅ የምችለውን ነገር ለመሞከር ነው እዚህ ድረስ የመጣሁት። ያው እንግዲህ ጥሩ ነገር ይፈጠራል ብዬ አስባለሁ። ቪዲዮን እስከ መጨረሻው ማየት እንዳትረሱ። አሁን የምትላቸው ነገር አለ የቀረ ነገር? ያው እኔ በቃ እንደነገርኳችሁ ቤተሰብ ሁሉን ነገር በቃ አይታችኋት ከሆነ ምንም እንኳን እንትን ቦታ ታይምም አልሰጠችኝም። አጠዳደፈችኝ። አንዴ በጥፊ ትለኛለች፣ አንዴ ሁላ ቴስታው ለራሱ ነው እንጃ ቴስታ ለራሱ አለማታቷ። እና ያው ዛሬ ጠርቻታለሁ። ያው እንደ ደስ የሚለው ያው ሰፈሩ አካባቢ ነው ያለሁት፣ በቅርቡ ነው ያለሁት። እና ያው ቪዲዮሽን ልስጥሽ ፕራንክ ነው ብዬ ልነግራት ነው። ቤተሰቦች ያው አሁን ከተወሰነ ደቂቃ በኋላ ትደርሳለች ብለን እናስባለን። ያው ደውላት። እሺ ጥሩ ነገር ሀፕን እንደሚያደርግ አልጠራጠርም። እንግዲህ የተቻለኝን ነገር ሞክሬ ሽማግሌ ለመሆን ነው ሞክረው። እንግዲህ የቀረጻት እንዳይመስላት ደምሰንከልስ። ሄሎ፣ ኧረ በእናትሽ አትቆጪ፣ በእናትሽ እንዴ የቃል አቀብልሽ ነው እኮ አልኩሽ። በቃ ቶሎ ትመለሻለሽ። ሰፈራችሁ አካባቢ ነው ያለሁት። ነገሩ ከሯል መሰለኝ። በቃ ሰፈር እኮ ምን ያስቆጣሻል? ተረጋጊ። አሁንም እንደባለ ጓያለችበት ነው። ኦሆ ቃል አቀብልሽ ነው ሌላ ነገር አይደለም እኮ አልኩሽ። ኧረ በል አንተ ይቺ ልጅ በጣም ሰረሳለች። ነይ በቃ ለማንኛውም ነይ በቃ እዛ የባለፈው ቦታ እየጠበቅኩሽ ነው። አይ ባለፈው በቃ ሰፈር መጥቼ ነበር የሚያገኝሽ። ፍጣኝሽ አንተ ምንም በቃ ኧረ ቤተሰቦቼ ነገር ቆይ አንተ ምን አድርጋት ነው ቆይ እንደዚህ ሆነች? ይሄ ነገር ሳይጋጋል አይቀርም ይላል ብዬ አላሰብኩም ነበር ማለት እኔ እንጃ። ግን በነገራችን ላይ ከኔ ተማሩ። እንደዚህ አይነት ነገር አስባችሁበት ምናምን ነው ማድረግ ያለባችሁ። አኑ መጣች
በቃ አንተ ተረጋጋው እንጂ ዶን ከስክሳ ነው እየመጣች ያለች ማይታ እንዴሽ ዳንሽ አላ እንዴት ሰላም በይው ሰላም በይኝ እሺ ቢያንስ እንዴ እሺ ምን ልሰራ አረ ሰላም በይኝ ቢያንስ እኔም ሰላም ታልፈልግ እኮ ሰላም በይኝ ሌላ እኮ ነገር አላልኩሽ እሺ እንዴት ነው እንደዚህ ነው ሰላም የምትይ ታዲያ እንዴት ልበልህ ከዚህ በላይ ኧረ እኔ ተረጋጉ አሁን የመጣንበት አላማ ሌላ ነገር ስለሆነ አሁን ቢሆን የሆነ የሚያባብስ ነገሮች አትናገር ኧረ አይ ነው እንደዚህ በጣም የሚያስቆጣ ነገር እኮ አይደለም ይሄን ያህል ምንድነው እንደዚህ ጓ ማለት ቢኒክን የምርህን ነው አንተም እንደዛ ለሱ አስበህ እዚህ ድረስ የመጣኸው ማይ እውነቱን ስነግርሽ እኔ የተፈጠረውን ነገር እኔ ምን እንደሆነ አላውቅም እውነቱን ስነግርሽ ምንም አውቀው ነገር የለም ተጣልተናል ንገረኝ እስቲ እዚህ ድረስ እስከመጣ ድረስ ንገረኝ ምንድነው ያደረካት በዚህ ልክ ማይ ልትቆጣ አትችልም እያልኩት አልነገረኝም ምን እንደሆነ ማይ ምን ተብሎ እንደሚነገር ይሄ እኔም አላውቅም ግን እሺ ምን እንደሆነ ንገረኝ ቆይ እኔን አክብረሽ ምን እንደሆነ ምን እንደተፈጠረ በመጀመሪያ ንገረኝ ይሄ ሰው መሰለ በዚህ ጸባይሽ አይደለም እቃ ሌላም ነገር እንትን አይባልም አሁን ተረጋጋሽ ለምንድን ነው ታዲያ ከተቀመጥኩበት ከቤቴ እየጠራህ ለምንድን ነው እሺ ቆይ ነገሮች ለምንድን ነው ማስተካከል እሺ አቤት እሺ ይኸው ተረጋግቻለሁ እሺ አቤት እንኳን ሰከነ ቢያንስ አቤት እሺ ተረጋጋው ምንድን ነው ቆይ እስኪ ተረጋጋ በቁጣ አትነጋገሩ ባለፈው መጀመሪያ ጠፋሽ የመታሽኝ ጥፊ ታውቂዋለሽ ምን እንደሞከረ ቢኒ አንተ ምንም ስለማታውቅ ነው እንጂ ይሄ ማይ አንድ ነገር እንግዲህ ማይ ምንድነው እኔ ልጅ ማንሳትሽ አንድ ነገር እንደ ትክክለኝነት ነው የምታስቢው መልሽልኝ እንደዛ አይነት ንግግር እንደዛ አይነት ጥፊ ለኔ ተገቢ ነው እሺ አቤት እኔ ምንም ችግር ምንም ቢሆን ምንም እኮ ጓደኛሞች ነበርና አይደል ጠራኸኝን ለምን እንደሆነ ንገረኝና እኔ ልሂድ በሰላም ቢኒ አንተን አትወሪኝ ማይ ገብቶኛል እኮ ያለው ነገር እኔ አሁን እዚህ ጋር መጣላቱ መፍትሄ ነው ብለሽ ታስበልሽ እሺ ምንድነው ያጠፋው አንደኛ ነገር በግልጽ ንገሪኝና ከዛ ምን እንዳጠፋ ይንገርህ ራሱ ይንገርህ ይሄ ምን ተብሎ ራሱ እንደሚወራ ከሷ ፊት ለፊት ልስማው ምንድነው ለማስታረቅም እኮ ማን ጥፋተኛ ማን እንትን እንደሆነ ማወቅ አለብኝ አይደለም አይ ቢኒ መጀመሪያ እኮ ማለት ነው እንደነግራትም የተፈጠረውን ነገር ሁሉንም ነገር እንዳስረዳትም እኮ ጊዜ አልሰጠችኝም ዝም ብላ ነው በቃ ተማታች ተናገረች የተፈጠረውን ለምን አትነግረውም ለሱ የተፈጠረውን ንገረው በቃ እኮ መጀመሪያ ተረጋጊ መጀመሪያ ሰከን በይ እንዴ በቃ ቢኒ ደግሞ በቃ ምንም የተለየ ነገር አላልኳትም በቃ ፍቅርሻለሁ እኮ ነው ያልኳት አንተ ግን አትፍርማውንም ደግመህ ስትለው አትፍርም ቆይ ማይታ ቆይ አንተ ጤነኛ ነህ ለምንድነው እንደዚህ ለምንድነው የምትቀያየረው ተረጋጊ እንጂ ከመስ ጀምሮ ነው እህትና ወንድም ደግሞ እሱን ብቻ አይደለም ሙሉን ንገረው ምን አኑ ምንድነው የምርን ነው ግን ምንም በቃ መጀመሪያ እኮ መረጋጋት ያለ ሌላም የቀረማለው ነው ከዚህ ነው ያሰ ምን እንዳደረገ ንገረው አንተ ንገረው በቃ ቢኒ እኔ በቃ እውነቱን ስነግር ልጅቷን ወድጃታለሁ አፍቅሬያታለሁኝና እሷ ደግሞ ምንም ለመረጋጋት አኑ ማይኩ ኖርማል ጓደኛ ነች አይደል እንዴት እንደዚህ አይነት ነገር ለማሰብ እህትና ወንድም ይፋቀራል ሲጀመር አንተ ቆይ አይምሮ ይሰራል እያሰብክ ነው እንዴ ለምን ስነ ስርዓት አይኖርም ቢኒ ምንድነው ሌላ ምንድነው ያደረገው ማይ ንገሪኝ ሌላ ከዚህ ባሰ ነገር ተፈጥሯል በቃ ግን እኔ ምንም አይደለም ግን ልነግርህ አልችልም ነገር አይደለም ይሰራው ግን ምን እንዳደረገ ንገሪኝ እኔ የሚወራ ነገር ራሱ አይደለም ራሱ ይንገር በፈጠረሽ ንገሪኝ ያደረገውን ነገር ብቻ ሁለታችሁም እንትን እያላችሁ አልገባኝም ለምን አስነግረውም እኔ አንተን ስራ ምን ብዬ ላውራ እኮ በጣም የሚያሳፍር ነገር ብቻ ማለት ላስቸግረ ምን መሰለህ የተፈጠረውን ልንገር አስታርቀኝ ብለህ ስመጣል በትክክል አትነግረውም ምን እንደተፈጠረ ቪዲዮ እየሰራን በቃ የሆነ ነገር አልኳት አፈቅርሻለሁ ምናምን ስላት በጥፊ መታችን ተነስታ በቃ ይሄን ያለው ነገር በቃ እኔ ደግሞ እንዴት ትመችኛለሽ አንቺ ብቻ አትዋሽ የተፈጠረውን ተናገር በትክክል ምንም አትዋሽ አኑ እዚህ ጋር እያዋሸ ነው ለምንድን ነው ሌላ ነገር ሞክሮ ነው ምን እያልሽ ነው ማይ የምርሽ ነው ምንድነው የሞከረው ማይ ልድገምልሽ እንዴ ምንድነው ንገሪኝ ማይ ለኔ ንገሪኝ በመጀመሪያ ለኔ ንገሪኝ ምንድነው የሞከረው ነገር ተረጋጊ አረ ይሄ ምንም ነውርም አያውቅም በእግዚአብሔር ምንድነው የኛል መሳም እኮ ብርቅ አይደለም አንተ ያማል እንዴ ምን ልስማት ሞክራ ነው አንተም እንዳንተ ማይ እኮ እህታችን ነች ያማል እንዴ ነው እየተደረብኩ አይደለም እንዴ ልስማት ትሞክራለህ አንተ በጣም ባለጌ ስለሆነ ነው ይሄንንም የሞከረው ለሁለት አኑ በጣም ነው የምታሳፍረው እኔ ላስታርቅህ ድረስ ስነ ስርዓት ይኑራል ተይ ማይ ተይ ቆይ ተይ በጣም የሚገርም አንተ ቆይ አረ
ጭራሽ ደግሞ ሌላ ልጅ ውስጥ ትገባለች አይደለም ምን አይነት ቃል ነው አሁን የምትጠቀመው እንዴ ልትስማት ራስህ ማለት አስበዋል ግን ያደረግኩን ነገር ቢኒ በትክክል ልንገር አይንሽን ጨፍኝ ብሎ እደግመዋለሁኝ ከፈለግሽ አንተ ስነ ስርዓት ይኑር እስኪ ስነ ስርዓት ይኑር ምን አይነት ደፋር ነው የሆንኩ ቆይ እንዴ እንዴት ነው እንዲህ ጉፍጠጥ ያልከው ጭራሽ እንዴ እንዳልስምሽ እያልክ እኮ ነው ገብቶሃል እንዴ ምን ትፈጥራለች ስማታለሁ አረ በፈጠረህ አኑ ስነ ስርዓት ይኑር ሲጀመር ለምታወራው ነገር ስነ ስርዓት ይኑር ማሂ ቆይ ተረጋጊ ጭራሽ ባህላል ስምሽ ቤተሰብ እየተረጋጋች አይደል ማለት ሁለተኛ እየደገመች አኑ ቆይ ምንድነው ሰላም ነው የፈለከው መታረቅ ነው የፈለከው ሴት ልጅ ላይ ዲና አላነሳም ተረዳህ ለዛ ነው 10 ጊዜ የምታነሳው ገባ አኑ 10 ጊዜ አይደለም አሁን ያልከው ነገር ግን ገባ አይደለም እኔ እኮ እንድንስማማን ይጠራዋል እንዴ አሁንም ልስምሽ ይችላል ከባድ ቃል እኮ ነው የምትናገረው እንድትቆጣጣለች አረ ወይኔ አረ እኔ እኮ አኑስና ቀለታችን ቢኒን እንኳን አታፍሪ ለምን ትቆጣጫለሽ ለምን ነው የምትነፋፊው እንዴ ለተረጋጊያ የምትለው ነገር ልክ ነው እኮ መጀመሪያ ተረጋጊያ እንዴ እጅ ከመሰንዘር የሆነ እንትን ከማለት በስነ ስርዓት እኔ አሁን ስምሻለሁ ያልኩሽ ለልህ ነው እንጂ እኔ አልስምሽ አኑ አንዴ ካፋ ወጣው እኮ ለምን ድራውን ጭራሽ እጂ ድጋሚ ተሰነዘረ ቢኒን እንኳን አታከብረው ሌላው አይ ሲጀመር 2000 ማውቀ በቃ እሱ እኮ ሊያስታርቀን ነው አንተ ስለምትደረብላታለህ እንዴ አኑ መደረብ ማለት አልገባ እኔ ስለማከብር ነው እዚህ ድረስ የመጣሁት አይደለም ለምን ትደረብላታለህ መቼ ተደረብኩላት እንዴት ስማታለሁ አይደረግም እኮ ይሆነ ማስማማት ነው እንጂ ከንፈር ነው ለመሳም የሞከረው እኮ እህትህን የእህት ከንፈር እኮ ለምን ለመቀሰር ትሞክራለህ እኮ ነው ያልኩህ ያሉት እኔ እየቀሰርኩ አይደለም ከአእምሮ በላይ የሆነ ነገር ነው አኑ ያደረከው አልገባህም እኮ ቢኒ አይደለም እኔ ጠራኋት እንድታስማማን አይደለ እንትን እንድትለን አይደለ እኮ መቼ ነገርከኝ ልትስማ ሞከረን በምን አውቃለሁ እኔ ልትስማት ነበር እኮ አኑ ሴትዮ አሁንም ስምሻለሁ ምን ትፈጥሪያለሽ አኑ በቃ ከዚህ በላይ በቃ አይደለም ምንድነው ያነጫነጫታል እንዴ ጭራሽ አሁንም እንደዚህ ሌላ ነገር ውስጥ ሳንገባ በቃ እኔ ልሄድ ነው የመጣሁበት ይቅርታ በጣም እኔ አንተን አክብሬ ነው እስካሁን ሰዓት ራሱ አይደለም እንደዛ አይደለም እኔ አሁንም እንዳልስምሽ ሚሊዮን ቃል ለምንድን ነው የምደጋግመው አኑ ስለኝ ቃል አቀብልሽ ነው መሳም ፈልገህ ነው ለምንድን ነው አሁንም እንዳልስምሽ የምትለው በተደጋጋሚ ቢኒ በቃ ይቅርታ ቢኒ ምን መሰለህ ምንም መታም ልትረጋጋ አልቻለች ይሄ ባለፈው አይነት ጸባይ ነው በቃ ባለፈው አልፋላቀም ዛሬ ሌላ ቀን ነው ማለት ጓደኝነታችሁ መመለስ አለበት ምን ሆናችሁ ነው እኔ ከሱ ጋር በምን እንደምግባባ አላውቅም በቃ ከዚህ በኋላ ሲጀመር የሚያደርገውን ነገር እያየህ ነው ይሄ ልክ ነው ማይ ልክ አይደለም ምን ገብቶኛል እያደረገ ያለው ነገር ጭራሽ በተደጋጋሚ ስምሻለሁ አይደለም በጣም እልህ እያስያዘችኝ ማስፈራሪያ እኮ እያደረኩ ቢኒ እልህ እያስያዘችኝ እኮ ነው ምን ላድርጋት እንዴ ከኔ ጋር መጣላት ነው የምፈልገው አይደለም ቆይ አንቺ ለምንድን ነው የምፈልገው መተሽ እኮ ቢያንስ በትክክል ሰላም እኮ አላልሽኝም እንዴ እንደዚህ አይነት ጸባይ እያሳየሽኝ ለምንድን ነው የምልህ አኑ ያረከው ነገር እኮ አይደለም ሰላምታ ላትመጣ ትችል ነበር ቢኒ ወንድም እያሰበች ልትስማት ነገሩን እያጋጋልክ ነው አኑ እኔ ከእውነት ጎን ነው እየቆምኩት ምንድነው እንደ ጓደኛ አትሆንም እንዴ ለምን ከእውነት ጎን ነው የቆምኩት ሁለታችሁም ጓደኞቼ ናችሁ ለምንድነው እንዴ አንተ ደግሞ ጭራሽ ነገሩን ትቀስላለህ በቃ እንደዚህ ነው ልጁ ስነ ስርዓት የለውም አንተ ራሱ መሳደብ ጀመረ ረፊ ማሂኒ በእናትሽ ረፊ እኔ በጣም እንከባበራለን አንቺና እኔ በቃ መከባበር እንደሌለብን ትናንትና ጀስት በቃ ትናንትና ባል ችግርሽ እኮ አትረጋጊ በቃ ሁሉን ነገር በፍጥነት ነው በቃ ለምን ትፈጥኛለሽ ተረጋጊና ላስረዳሽ ይሻላል ስማኝ ምንም እኮ መረጋጋት ልጅ ነችና የሆነ ሴት ልጅ ነች የምታወራበትን እንትን አስተካክል በጣም መስመር እየዘለልክ ነው አይደለም ቢኒ ምን መሰለህ ምንም አልልህም ከዚህ እሷም በቃ እንትን እያለች ሰማኛለህ አንድ ነገር በቃ ከዚህ በኋላ እኔ እናንተ ምንም አይነት ግንኙነት የለንም ድጋሚ እንታረቃለን ብለህ ከኔ ጋር እንዳታረቁ ማሂ የምሬን ይሄ ነገር ደግሞ አያነሳም ግን ታረቁ አንተን አክብሬ ነው እንጂ ከዚህ ጋር ለደቂቃ መቆየት አልፈልግም አሁንም በቃ መሄድ አለብኝ የምርሽ ነው የምትወሪው አንሻው ለማንኛውም አኑ ይቅርታ ጠይቃት ከልብ አይደለም ለምንድን ነው ጓጓ የምትለው አንተ ለምን ትደረባለህ አሁን ተው ሌላ ነገር አይፈጠር አኑ ይቅርታ ጠይቃት ስማኝ በትትና እየወራው ነው አይደለም አንተ አንድ ሰው እኮ ይቅርታ ጠይቃት እንደመጣች እኮ ልክፍክፍ በቃ ሌላ ነገር አታወራ ይቅርታ ጠይቃት አለቀ ይቅርታ እንዲጠይቀኝ አልፈልግም ማይ አንዴ ቆይ ይቅርታ ጠይቃት በቃ ይቅርታ ጠይቄሻለሁ አብዙ አትላላጭ እንጂ እንደሱ አበላት ለምን አንተ ልጅ እያበዛው ነው እናትንተን እያበዛው ነው ፈረም ያንተን የሚላት እንዴ አንዴ ይቅርታ ጠይቄች አይደል እንዴ ለምን እንደዚህ የምትሆነው እንዴ ጭራሽ ትገፋታለህ እንዳንተ አይ ደስ አይልም ስለዚህ እንደዚህ አይነት ኧረ በቃ መስመር አትለፍሽ ከዚህ አትደረብላት አንተ አልተደረብኩም እሺ ግን ሴት ልጅ ነች ልክ ያልሆነ ነገር አትስራሽ አንተማ አትደረብ እንዴ አበዛውሽ ለሁለት በቃ አይ ሁለትሽም በቃ መሐሙድ ያለው አኑ ሁለትሽም አትበል ስነ ስርዓት ይኑር አክብሬ እየወራው አንተ ነህ መስመር ነው አክብሬ ነው አይጠራው በቃ አንተም ተከበር
እንዴ ለምን ነው የምታቀሳሰሩ? ከፈለክ እንደሆነ አንተም ተፈላለህ እንዴ? አኑ ስርዓት ይኑር ለምትወጣቸው ቃላት ማለት እኔ እዚህ ጋር አንተም ብዬ ነው የመጡት። እንከባበር። ለምንድን ነው ታዲያ እያቀሳሰርክ ለምን ታጣላለህ? የባሰ ለምን እንደማስማማት ለምን ትላለህ? በቃ አመሰግናለሁ አንተ ላረግከው ነገር። ማይ የምሬን ነው። እኔ ራሴን ተቆጣጥሬ እንድትታረቁ እየሞከርኩ ነው። ነይ ማይ ራሴን ራሱ እያመመኝ እኔ አልታረቅም። ቆይ ተረጋጋ። አመሰግናለሁ ታውቃለህ ስላገዘለት። አኑ ስማኝ ምንድነው እንደዚህ የመጨረሻ ቆይ ማይ ወደድኩሽ ስለተባልሽ ምንድነው እንደዛ ስለተባልሽ? አኑ የመጨረሻ ቃል ነው እየነገርኩ ያሉት። አልደግም። ስማኝ አኑ እየሰማኝ ነው። ይኸውልህ ለመጨረሻ ጊዜ ትህትና በተሞላበት መልኩ ይቅርታ እህቴ አፈቅርሻለሁ ምናምን የሚለውን ነገር ወደዛ ጣል። ይቅርታ እህቴ ተጸጽቻለሁ በላት። አለቀ። ከዛ ውጪ ግን የማይሆን ነገር ነው የሚፈጠረው። በቃ እኔ ይቅርታ ብያለሁኝ፣ ግን እንደዚህ ባትሆኝ ገባሽ? እንደሱ አላልኩም። ስነ ስርዓት ባለው መልኩ ይቅርታ በላት። አይደለም እኔ በቃ ይቅርታ ልላት ምናምን ፈልጌ ምናምን ነበር ያጠፋው ጥፋት እንደ ጥፋተኝነት ሰምተሽ እኮ አይደለም እየወራ ያለው ነገር ቀላል ነው። አለቀ እኮ አለቀ። ቀላል ነገር ነው እየተወራ ያለው አይደለ? ይቅርታ በላት። በቃ በስነ ስርዓቱ እህቴ ይቅርታ በላት። አለቀ። ይኸው እኔ ማለት እህቴ ለምን ነው የምላት? አኑ ቆይ ማይ ለምን ነው የምትፈሪኝ? ኧረ እቺ ሴት ያባሩልኝ። በቃ ወደዛ ይቀራል። አንተ ስነ ስርዓት ለምን ድሮ ግን የማይኖረው? አኑ በጣም እያበዛው ነው። እናቴ ትሙት ቢኒ አረፍ አትደረግ። አንተ ምንድነው ጤነኛ አይደለም እንዴ? ምንድነው ስነ ስርዓት የማይኖረው? ልቀቂኝ ማለት አንተ ስነ ስርዓት ማክበር አትችልም እንዴ? አንተ ደደባት ቢኒ ነው ልቀቂኝ። ምንም መፍጥር አንተ ሴት ለሴት ልጅ ክብር ይኖርሽ። እገልሃለሁ፣ ገና እገልሃለሁ። ኧረ ቢኒ በና እንዴ ምን ትፈጥራለህ? ትደረብ እገልሃለሁ። አንተ የሰማኸኝ ነው አይደል? በእግዚአብሔር በቃ እሺ ይቅርታ ተባብለናል። በቃ እሺ በቃ አንተ ሴት ልጅ እንደዚህ ነው። አቁሞ ካሜራማን አንተ ይሄን እንዳትቀርጽ እሺ። ከታርገው ካንተ ገውራለሁ። ከታርገው ካሜራማን አንተ ካሜራ አቋርጠው ወንድ ልቀቂው እና ሂድ ወደዛ አስታርቀኝ እንጂ ብዬ ያመጣሁ ሌላ ነገር አጥፎ ካሜራ